ሰላም ውድ የፍሌክስ ስፖርት ቤተሰቦች እንዴት ናችሁ? ፍሌክስ ስፖርት ተመልሷል። ያው እንደሚታወቀው ፍሌክስ ስፖርት የተለያዩ ኳሳዊ ጉዳዮች ላይ ቪዲዮዎችን እንደሚሰራ ይታወቃል። ቻናል ደግሞ ተወዳጆቹ የአውሮፓ ታላላቅ ሊጎች ይመለሳሉ። ያው ብዙ ጊዜ ኢንተርናሽናል ብሬክ ሲኖር እግር ኳስ ቤተሰቡ ብዙም ኢንተረስትድ አይሆንም። ኢንተርናሽናል ጌሞች በቶርናመንት መልክ ሲሆኑ ነው ብዙ ጊዜ አትራክቲቭ እና ተወዳጅ የሚሆኑት እንጂ ላይክ ወርልድ ካፕ ኳሊፋየር፣ ዩሮፓ ኳሊፋየር እና በሚያደርግበት ሰዓት የብዙዎችን ትኩረት አስር ባታላላቅ ሊጎች በእንግሊዝ ፕሪሚየር ሊግ ከሚደረጉ ተጠባቂ ጨዋታዎች ውስጥ አራት ጨዋታዎችን መርጠን ወደ እናንተ ቼክ ግምት እንዲሁም ስለ ጨዋታው የሚኖረው የተወሰነ ይዘት እና በራሳችን መንገድ ያየንበትን እይታ ለእናንተ መናገር ይሆናል። ስቴይ ቱንድ አብራችሁን ቆዩ። የመጀመሪያው ጨዋታ የሚሆነው እንግዲህ ከመራረጥናቸው ጨዋታዎች ውስጥ የመጀመሪያ ጨዋታ ብለን የመረጥነው ሲቲ ግራውንድ ኖቲንግሃም ፎረስት ከቼልሲ የሚያደርጉት ጨዋታ ይሆናል። ኖቲንግሃም ፎረስት ያምናውን ኖቲንግሃም ፎረስት መመልከት አልቻለም። ብዙ ሰዎች ምንድነው ችግሩ እያሉ ኢቭን አሰልጣኝ ለውጥ እስከማድረግ ድረስ ደርሷል። ኖቲንግሃም ፎረስት አንጂ ፖስቴኮግሉን በአሰልጣኝነት እንደቀጠለ ሁላችንም የምናውቀው ነገር ነው። ትልቅ የውጤት ቀውስ ውስጥ ነው ኖቲንግሃም ፎረስት። ካደረጋቸው 7 ጨዋታዎች ውስጥ 1 አሸንፎ 2 አቻ ወጥቶ 4 ተሸንፎ በ5 ነጥብ 17ኛ ደረጃ ላይ ቼልሲ የዚህ ያክል ይፈትነዋል ተብሎ አይጠበቅም። በአንጻሩ ቼልሲ ካደረጋቸው 7 ጨዋታዎች ውስጥ 3 አሸንፈው 2 አቻ ወጥቶ 2 ተሸንፈው በ7ኛ ደረጃ ላይ ነው የሚገኘው። ከመጨረሻ 3 ጨዋታዎች ውስጥ 1 ተሸንፈው 2 አሸንፈው የሚባል የውጤት መነቃቃት ውስጥ ነው የሚገኘው። ስለዚህ ይህንን ከግምት ውስጥ በማስገባት በእኔ እይታና ግምት ቼልሲ ጨዋታውን 2-0 ያሸንፋል የሚል ግምት አለኝ። ወደ ቀጣዩ ጨዋታ እናመራለን። ወደ ቀጣዩ ጨዋታ ስንሄድ የምናገኘው በክራቨን ኮቴጅ ከለንደን ብዙ ፉልሃም ከአርሰናል ማለት ጨዋታ አርሰናል በአንጻራዊነት የሚቸገርበት ግጥሚያ ነው። ከፉልሃም ጋር ሲገናኝ ፉልሃም ካደረጋቸው 7 ጨዋታዎች ውስጥ 2 አሸንፎ 2 አቻ ወጥቶ 3 ተሸንፎ 8 ነጥብ በመሰብሰብ 14ኛ ደረጃ ላይ ተቀምጧል። የዚህ ያክል ጥሩ የሚባል ቁመና ላይ አይገኝም። ነገር ግን ያው የደርቢ ጨዋታ እንደሆነ መጠን ለአርሰናል ቀላል የሚባል ተፎካካሪ ይሆናል ተብሎ አይጠበቅም። በአንጻሩ አርሰናል ፋቮራይት ነው። ደጋፊዎች ካሳለፋቸው 3 ምርጥ የውድድር ዓመት በኋላ ዘንድሮ ዋንጫውን የምናነሳበት ዓመት ነው እያሉ ይገኛሉ። ብዙ የእግር ኳስ ተንታኞችም ሊቨርፑልን መዳከም ተከትሎ አርሰናል ዋንጫውን ያነሳል የሚሉ መላምቶችን እየሰጡ ይገኛሉ። አሁንም ሊጉን በአንደኝነት ደረጃ በመምራት ይገኛል። ካደረጋቸው 7 ጨዋታዎች 5 አሸንፎ 1 አቻ ወጥቶ 1 ጨዋታ ብቻ በመሸነፍ በ16 ነጥብ የሊጉ አናት ላይ ተቀምጧል። ይህንንም ከግምት ውስጥ በማስገባት ምንም እንኳን የደርቢ ጨዋታ ቢሆንም አርሰናል በጨዋታው ይፈተናል የሚል ግምት ቢኖረኝም ግን ጨዋታውን በተፋጠጥ 1-0 አርሰናል የሚያሸንፍ ይመስለኛል። የውይይት ነው እንግዲህ ብዙዎች ኮሜንት ሴክሽን ላይ የፈለጋችሁትን የውጤት ግምት መገመት ትችላላችሁ። ወደ ሶስተኛው ጨዋታ ስናልፍ ማንቸስተር ሲቲ በሜዳው ኢቲሃድ ስቴዲየም ጥሩ አቋም ላይ የሚገኘው ኤቨርተን ያሰናል። ይህ ጨዋታ በነገራችን ላይ በዚህ ሳምንት ከሚጠበቃቸው ጨዋታዎች ውስጥ አንዱ ማንቸስተር ሲቲ ውጤት መነቃቃት ላይ የሚገኘው ሻምፒዮንስ ሊግ ከሞናኮ ጋር አድርጎ አቻ ከወጣው ጨዋታ ውጪ በሌሎች ጨዋታዎች ጥሩ የሚባል እንቅስቃሴ እያደረገ ነው የሚገኘው። ኤርሊንግ ሃላንድም ጎል ማስቆጠሩን አላቆመም። ስቲል ጎል ማሽን በጣም አስገራሚ የጎል ስኮሪንግ ስትሪክ ላይ ነው የሚገኘው። ለብሔራዊ ቡድን ለክለብ ማንቸስተር ሲቲ በሜዳው ኤቨርተንን ያስተናግዳል። ይህ ጨዋታ ከባድ ይሆናል ብዬ አስባለሁ። ሲቲ ካደረጋቸው 7 ጨዋታዎች ውስጥ 4 አሸንፎ 1 አቻ ወጥቶ 2 ተሸንፎ 13 ነጥብ በመሰብሰብ 5ኛ ደረጃ ላይ ይገኛል። ካደረጋቸው መጨረሻ 3 ጨዋታዎች ውስጥ የሻምፒዮንስ ሊግ ጨዋታዎች 2 አሸንፎ 1 አቻ ወጥቶ ጥሩ የሚባል ውጤት ይገኛል። ኤቨርተን በአንጻሩ በተለይ ጃክ ግሪሊሽ በውሰት ማንቸስተር ሲቲ ለቀው ከተቀላቀላቸው በኋላ ከመውረድ አባዜ ወጥተው ወደ ተፎካካሪነት ስሜት የተመለሱ ይመስላል። ጥሩ የሚባል የውድድር ዓመት እያሳለፉ ነው የሚገኙት። ያው ካደረጋቸው 7 ጨዋታዎች ውስጥ 3 አሸንፎ 2 አቻ ወጥቶ 2 ተሸንፎ 11 ነጥብ በመሰብሰብ በ8ኛ ደረጃ ላይ ይገኛል። ሎስት ዊዝ የሚስትሪክ ስንመለከት ይህንንም ተከትሎ ሲቲን ይፈትኗል የሚል ግምት አለኝ። ነገር ግን ሲቲ በሜዳው በቀላሉ ነጥብ ሊቀልጥ መስሎ አይታየኝም። በዚህም በመነሳት ማንቸስተር ሲቲ ጨዋታውን 2-1 ያሸንፋል የሚል ግምት አለኝ። ሌላኛውና በሳምንቱ በጉጉት የሚጠበቀው ጨዋታ አንፊልድ ስቴዲየም ላይ ሊቨርፑልን ከማንቸስተር ዩናይትድ የሚያገናኘው ጨዋታ when these two great English clubs meet, it's going to be a ding dong battle. በጣም ማሲቭ የሆነ አፖልስ ነው የሚኖረው አንፊልድ ላይ። በተለይ ሊቨርፑል በማንቸስተር ዩናይትድ የዋንጫ በክብራቸው አይደራደሩም። በዩናይትድ መበለጥን አይፈልጉም። ያው ምንም እንኳን የውጤት ቀውስ ውስጥ ቢሆኑ ያደረጉትን 3 የመጨረሻ ጨዋታዎች መሸንፈር ቢያጠናቀቁም የሊጉ መሪነታቸውን በአርሰናል ሊነጠቁም ያው ለማንቸስተር ዩናይትድ ይተኛል ተብሎ አይጠበቅም። አንፊልድ ላይ የሚኖረው ድባብ ሁላችንም ትኩረት ከወዲሁ እንግዲህ ስቧል። ማንቸስተር ዩናይትድ ደግሞ በአንጻሩ የተወሰነ የውጤት መነቃቃት ውስጥ ይገኛል።
ኢንተርናሽናል ብሬክ ላይ ብዙ ተጫዋቾች ጉዳት አላስተናገዱበት እስካሁን ባለው ሁኔታ። ይህንን ተከትሎ ሊቨርፑል የአቋም ለውጥ አግምት በማስገባት ቀላል ተካካሪ ቢሆን አይጠበቅም እና ላስት ይርም እንደምታስታውሱት ባንኮቨር የተደረገ ጨዋታ በአቻ ውጤት ነው የተጠናቀቀው። ይህንን ተከትሎ በእኔ ግምት ይህን ጨዋታ 1-1 ይጠናቀቃል የሚል ግምት ነው ያለን። ስለተከታተላችሁን ከልብ እናመሰግናለን። ይህን መሰል ሌሎች እግር ኳሳዊ ይዘት ያላቸውን ፕሮግራሞች በተከታታይ ወደ እናንተ የምናቀርብ ነው የሚሆነው። ሰብስክራይብ ማድረጉ እንዳይረሳ። እናንተ ሰብስክራይብ ማድረግ ነገር ዓለም አቀፍ ተደማጭነት ዓለም አቀፍ እይታ እንድናገኝ ይረዳናል። ሰብስክራይብ አድርጉን። ኮሜንት ሴክሽን ላይ ሀሳብ አስተያየት ካላችሁ ሀሳብ አስተያየታችሁን አስቀምጡ። እንዲሰራላችሁ የምትፈልጉት ፕሮግራምም ካለ ኮሜንት ሴክሽን ታሳውቁናላችሁ ማለት ነው።